ይህ ኢትዮ ኤርላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። ጩኸት አያናውጠንም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ ወቅታዊ አጀንዳዎችን ከንፋስ ኃይል ጋር በማነጻጸር ንግግር ያደረጉት ጠቅላይ ሚኒስትሩ የትንሽ ንፋስ ኃይል እንኳን ኃይል የላቸውም ሲሉ አጣጥለዋል። ይህ ንግግር ታዋቂው ድምፃዊ ቴዲ አፍሮ የፖለቲካ ስርዓቱን የሚተች መልእክት ባስተላለፈበት ዕለት መሰማቱ ደግሞ ጉዳዩን የትኩረት ማዕከል አድርጎታል። ታዋቂው ድምፃዊ ቴዲ አፍሮ አዲስ ስራውን ባጋራበት በዚህ ዕለት ጠቅላይ ሚኒስትሩ በደም መሰረት የቆመው መንግስቴ በጩኸት አይናወጥም ሲሉ በከፍተኛ መተማመን መልእክት አስተላልፈዋል። ዛሬ በሀገሪቱ ከፍተኛ መነጋገሪያ ነው የጠቅላይ ሚኒስትሩ ንግግር ለማን የተሰጠ ምላሽ ነው? ይህ ንግግር ለምን በዚህ ወቅት መጣ? በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። በዝርዝር እንቃኘዋለን። ጠቅላይ ሚኒስትር አብይ አህመድ ላለፉት 8 ዓመታት በታማኝነት ሲያገለግሏቸው የነበሩ ቁልፍ የደህንነት ኃላፊዎችን ከስልጣን ማባረራቸው ተገለጸ። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የደህንነት ተቋሙ ቁልፍ ሰው አቶ ሲሳይ ቶላ የደረሰባቸው ያልተጠበቀ እገዳ በኦህዴድ ከፍተኛ ባለስልጣናት ዘንድ ቁጣን ቀስቅሷል። መፈንቅለ መንግስት ሊሞከር ይችላል በሚል ጥርጣሬ ጠቅላይ ሚኒስትሩ ከእያንዳንዱ የኦሮሞ ባለስልጣን ጀርባ የሌላ ብሔር ተወላጅ የደህንነት ሰዎችን እየመደቡ መሆኑ ተሰምቷል። ቤተ መንግስት ውስጥ ያለውን ጥርጣሬ አይሎ ጠቅላይ ሚኒስትሩ የጥበቃ ኃላፊዎች በየ6 ወሩ እንዲቀያየሩ ትዕዛዝ አውርደዋል። ሌላኛው መረጃችን ነው። በሌላ በኩል የባህር በር ጉዳይ አሁንም የጠቅላይ ሚኒስትሩ አጀንዳ ሆኖ ቀጥሏል። ኢትዮጵያ የባህር በር ካላገኘች ቀጠናው ሰላም አያገኝም ሲሉ ያስጠነቀቁት ዶክተር አብይ አህመድ 120 ሚሊዮን ህዝብ ያለው ሀገር ወደብ አልባ ሆኖ መቀጠሉ ለዓለም ንግድ ጭምር አደጋ መሆኑን ገልጸዋል። በንግግር ካልተፈታ አካባቢው ወደ ግጭት ሊያመራ እንደሚችል የሰነዘሩት ማስጠንቀቂያ በጎረቤት ሀገራት ዘንድ ምን ምላሽ ይኖረዋል? ዝርዝሩን ይዘናል። በትግራይ በኩል ደግሞ የፖለቲካው መሰነጣጠቅ ወደ አክሱም አምርቷል። ህወሓት በሁለት ጎራ ተከፍሎ ዛሬ በአክሱም ስብሰባ ላይ ይገኛል። ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ የተቀበሉትን የስልጣን ዘመን ማራዘሚያ ህወሓት አልቀበልም ብሏል። ጀነራሉ ግን ድርጅቱ ተተኪ ሳይሰጠኝ ክልሉን ያላስተዳደር መተው አልችልም ሲሉ ጫናዎችን በይፋ ተቃውመዋል። በትግራይ ሰራዊትና በሲቪል አመራሩ መካከል ያለው ይፋዊ ክፍፍል ክልሉን ወዴት ይወስደዋል? በዝርዝር እናየዋለን። ክቡራን ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን በዛሬው እይታችን እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ ዝርዝር መረጃዎቹ አለፍን። በመጀመሪያም ጩኸት አያናውጠንም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ባደረጉት ንግግር በአሁኑ ወቅት የሚነሱ ወቅታዊ አጀንዳዎችንና የሚሰሙ ድምጾችን የትንሽ ንፋስ ያህል እንኳን ኃይል የላቸውም ሲሉ ያጣጣሉ ሲሆን ይህ ንግግር ታዋቂው ድምፃዊ ቴዲ አፍሮ አዲስ አልበሙን በለቀቀበትና በሀገሪቱ የፖለቲካ ስርዓት ላይ ጠንከር ያለ ትችት በሰነዘረበት ዕለት መደረጉ ደግሞ በብዙዎች ዘንድ የጠቅላይ ሚኒስትሩ ምላሽ ለድምፃዊ የተሰጠ እንደሆነ ተደርጎ እየተወሰደ ነው። ጠቅላይ ሚኒስትር አብይ አህመድ ወቅታዊ አጀንዳዎችን ከንፋስ ኃይል ጋር በማነጻጸር ያደረጉት ንግግር ብዙዎችን እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ዛሬ የንፋስ ኃይል ማመንጫ ፕሮጀክትን መርቀው ባስከፈቱበት ወቅት ባደረጉት ንግግር አሁን ላይ ያሉ አንዳንድ አጀንዳዎች የትንሽ ንፋስ ያህል እንኳን ኃይል የላቸውም ሲሉ ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ብልጽግናን በደም መሰረት ላይ ያቆምነው በማለት በማንኛውም ውጫዊ ጫና እንደማይናወጥ አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ አክለውም ጉዟችን በደም መሰረት ላይ ቆመ በመሆኑ አይናወጥም፣ በብዙ ውጣ ውረድና ስቃይ የታለፈ በጽኑ መሰረት ላይ ያረፈ በመሆኑ አሁን የሚነሱ ትናንሽ አጀንዳዎች አያውኩንም። እዚህ ከተከልናቸው የንፋስ ኃይል ማመንጫ ፋርሞች የአንዱን ያህል እንኳን ንፋስ የሌላቸው አጀንዳዎች የሚያውኩን ሰዎች አይደለንም፣ የምናደርገውንም በሚገባ እናውቃለን ብለዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም።
ጠቅላይ ሚኒስቴሩ ትናንሽ ሲሉ የገለጿቸውና ጉዟቸውን እንደማያደናቅፉ የተናገሩላቸው ጉዳዮች የትኞቹ እንደሆኑ በስም ጠቅሰው ባይናገሩም በዕለቱ ከድምፃዊ ቴዲ አፍሮ የተሰማው ጠንከር ያለ መልእክት ዋነኛው ተጠቃሽ አጀንዳ እንደሆነ የፖለቲካ ታዛቢዎች ተናግረዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ከፍተኛ የደህንነት ኃላፊዎችን አባረሩ። ጠቅላይ ሚኒስትሩ ከቤተ መንግስት የደህንነት ጥበቃው ጀምሮ ዋና የደህንነት ተቋማት ላይ እሳቸውን ላለፉት 8 ዓመታት በታማኝነት ሲያገለግሉ የነበሩ ኃላፊዎችን ከስልጣን ማባረራቸው ያልተጠበቀና ድንጋጤን የፈጠረ ክስተት ሆኗል። በተባረሩት ቁልፍ የሚባሉ የደህንነት ኃላፊዎች ወንበር ላይም ጠቅላይ ሚኒስትሩ ሌሎች ያልተጠበቁ ኃላፊዎችን መመደባቸው ደግሞ መነጋገሪያ ሆኗል። ይህ የጠቅላይ ሚኒስትሩ ያልተጠበቀ እርምጃ በኦህዴድ ከፍተኛ ባለስልጣናት ዘንድ ቁጣን እንደፈጠረ የተገለጸ ሲሆን አንዳንድ የኦህዴድ ባለስልጣናት ከተለያዩ የኦሮሚያ ተቋሚዎች ጋር ግንኙነት እያደረጉ ነው፣ ከዛም ባለፈ መፈንቅለ መንግስት ሊያደርጉ ይችላሉ በሚል ጥብቅ ክትትል እየተደረገባቸው መሆኑም ተሰምቷል። ጠቅላይ ሚኒስትሩ ከእያንዳንዱ የኦህዴድ ባለስልጣን ጀርባ የደቡብ ብሔር ብሔረሰብ ተወላጆችን በተለይም በደህንነትና በወታደራዊ ተቋማት ላይ እየመደቡ መሆኑ ተነግሯል። ላለፉት 6 እና 7 ዓመታት የጠቅላይ ሚኒስትሩ ቁልፍ የደህንነት ሰዎች ሆነው ከቆዩት መካከልና በደህንነት መስሪያ ቤቱና በኢንሳ ውስጥ ቁልፍ የጠቅላይ ሚኒስትሩ ተወካይ ተደርገው ሲቆጠሩ የነበሩት አቶ ሲሳይ ቶላ ለጊዜው ከስልጣን ወንበራቸው ላይ መነሳታቸው ይፋ ባይሆንም በእሳቸው ቦታ ሌላ ሰው በጠቅላይ ሚኒስትሩ ተሾሞ እየሰራ እንደሆነ የኢትዮ ፎከስ የመረጃ ምንጮች ገልጸዋል። ከዚህ ባሻገር የፌዴራል ፖሊስ ዋና አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጠቅላይ ሚኒስትሩ ትዕዛዝ ከስራ ውጪ እንዲሆኑ ተደርጎ በእሳቸው ምትክ ከስራቸው በነበሩ ሰዎች የፌዴራል ፖሊስ እንዲመራ መደረጉን ምንጮቹ የገለጹ ሲሆን ደመላሽ ገብረ ሚካኤል ለፕሮቶኮል በሚል ብቻ ከፊት እንዲቀመጥ መደረጉን ተናግረዋል። አቶ ሲሳይ ቶላ በደህንነት መስሪያ ቤቱና በኢንሳ በጠቅላይ ሚኒስትር አብይ ትዕዛዝ ሌሎች የመንግስት ከፍተኛ ባለስልጣናትንና ወታደራዊ አዛዦችን ሲቆጣጠሩ እንደነበር የተገለጸ ሲሆን አሁን እሳቸው ከስልጣናቸው ተነስተው ከደቡብ ብሔረሰብ በተወለዱ አመራሮች መተካታቸው ተሰምቷል። ይህ የጠቅላይ ሚኒስትሩ እርምጃ በሌሎች የኦህዴድ ባለስልጣናት ዘንድ ቁጣንና ኩርፊያን እንዳስከተለ የገለጹት የመረጃ ምንጮቹ ጠቅላይ ሚኒስትሩ በተለይ መፈንቅለ መንግስት ያስባሉ፣ ከሌሎች ተቃዋሚ ኃይሎች ጋር በመተባበር የተለያዩ እቅዶችን ያወጣሉ ባላቸው የኦህዴድ ወታደራዊ የደህንነትና የፖሊስ አመራሮችን ከስልጣን አንስተው በሌሎች አመራሮች እንዲተኩ ማድረጋቸው ጠቅላይ ሚኒስትሩ በነባሮቹ ባለስልጣናት ላይ ከፍተኛ ጥርጣሬ እንዳላቸውና እምነት እንዳጡባቸው ማሳያ አድርገው አቅርበዋል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የቤተ መንግስት የደህንነት ኃላፊዎች ከ6 ወራት በላይ እንዳይሰሩ ትዕዛዝ ማስተላለፋቸው ተገልጿል። የቤተ መንግስት የደህንነት ኃላፊዎች በየ6 ወራቱ እንዲቀያየሩም መመሪያ መስጠታቸው ተነግሯል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጉዳይ ከሀገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን የገለጹ ሲሆን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላምም ቢሆን አይገኝም ያሉት አብይ የዓለም የንግድ ስርዓትም ይስተጓጎላል ሲሉ አስጠንቅቀዋል። በሁለት ክፍል ተሰናርቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን ሁሉ በተመሳሳይ ሰዓት በተላለፈ ቆይታቸው እንዳስገነዘቡት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት ሀገራት እስከ 30 በመቶ የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክስ ቅልጥፍናም እንቅፋትም በተመሳሳይ ከፍተኛ እንደሆነ ጠቅሰዋል። አብይ ትላንት ምሽት በተሰራጨው ቆይታቸው የሆርሙዝን ጉዳይ ያነሱ ሲሆን የባህር በርን ከወሽመጡ ጋር በማንሳት አብራርተዋል። በሎጂስቲክስ ዘርፉ ባህር በር ካላቸው ጎረቤት ሀገራት አንጻር ሲታይ ከ50% እስከ 100% የዋጋ ልዩነት እንዳለው አንስተዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም። ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ብለዋል። ጠቅላይ ሚኒስትሩ ችግሩን በድርድርና ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ መላው የአፍሪካ ቀንድ አካባቢ ሰላም እንደማያገኝ አስጠንቅቀዋል። ከዚህ ቀደም የባህር በር ባለቤት የነበረችው ኢትዮጵያ አሁን ላይ በዚህ ጦት ሳቢያ በየቀኑ በዜጎቿ ጉሮሯ ላይ ተጨማሪ ወጪ እየደረሰባት መሆኑን ጠቅሰዋል። ይህ ወሳኝ ጉዳይ ነው፣ ጎረቤቶቻችንም ሆነ ዓለምም ማሰብ አለበት ብለዋል። ኢትዮጵያን የሚያህል በዓለም 10ኛ ሕዝብ ቁጥር ብዛት የያዘና በዘመናት መካከል የወደብ አልቦነት ችግር ያልነበረበት ሀገር በቀላሉ በንግግር በሰጥቶ መቀበል መርህ መሰረት ባህር በር ማግኘት ይቻላል ያሉት ጠቅላይ ሚኒስትሩ ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር ብዙ ሀብት ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን አብሮ ይኖረ ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንደውም በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም ብለዋል። ጉዳዩ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ትኩረት የሚጠይቅ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ እንደ ኢትዮጵያ ያሉ ሀገራት ከጉዳዩ ቁጥጥር ውጭ የሆኑ ከሄዱ ትናንሽ ሀገራት ሰላሙን ማስጠበቅ ስለማይችሉ አደጋ እንደሚያመጣ አመልክተዋል።
የጀነራል ታደሰ ወረደ ሹመት አልቀበልም ያለው ህወሓት በአክሱም ከተማ የማዕከላዊ ኮሚቴ ስብሰባ እያደረገ መሆኑ ተሰማ። በትግራይ ያለው የፖለቲካ ውጥረት መካረሩ የተገለጸ ሲሆን ህወሓት ጀነራል ታደሰን በሚደግፉና በማይደግፉ ሁለት ቡድኖች መካከል ውዝግብ ውስጥ መግባቱ ተሰምቷል። ከስብሰባው በኋላ የሚወሰነው ውሳኔ ምን ይሆናል የሚለው በብዙዎች ዘንድ በከፍተኛ ተስፋና ስጋት እየተጠበቀ እንደሆነም ተነግሯል። የህወሓት ማዕከላዊ ኮሚቴ በዛሬው ዕለት በአክሱም ከተማ ስብሰባ እያደረገ እንደሆነ የተገለጸ ሲሆን በስብሰባው ላይ የህወሓት ከፍተኛ አመራሮችና እንደ ታዛቢ ደግሞ የትግራይ ሰራዊት ወታደራዊ አዛዦች እንደታደሙ ከትግራይ የወጡ መረጃዎች ጠቁመዋል። ህወሓት ከዚህ ስብሰባ በኋላ አዳዲስ የፖለቲካዊና አስተዳደራዊ ውሳኔዎችን ይወስናል ተብሎ እንደሚጠበቅ ለጉዳዩ ቅርበት ያላቸው የመረጃ ምንጮች የገለጹ ሲሆን ከወታደራዊ አቅምና ዘመቻ አንጻር መክት የሚለው ዘመቻ ላይም አዲስ አቋም ያሳውቃል ተብሎ እንደሚጠበቅም አስረድተዋል። ህወሓት ከፖለቲካና አስተዳደራዊ ውሳኔዎች መካከል የቀድሞ የትግራይ ምክር ቤትና የትግራይ አስተዳደር ይመለስ፣ የመክት ዘመቻ እንደዚሁም ወልቃይት፣ ራያን፣ ጠለምትና ሌሎች አካባቢዎችን ሙሉ በሙሉ እንቆጣጠራለን በሚል ዘመቻዎችን ለማድረግ አቋም ይወስዳሉ ተብሎ እንደሚጠበቅ ተገልጿል። ከዚሁ ጋር በተያያዘ ህወሓት የትግራይ ጊዜያዊ አስተዳዳሪን ጀነራል ታደሰ ወረደን በሚመለከት ለሁለት ቡድን መከፈሉ የተሰማ ሲሆን በዚህ ክፍፍል ውስጥ ሲቪል የህወሓት አመራሮች ብቻ ሳይሆኑ ወታደራዊ ቡድንም ለሁለት መከፈሉ ደግሞ ያልተጠበቀና አነጋጋሪ ሆኗል። በዚህም የጀነራል ታደሰ ወረደ ስልጣንን መራዘም የሚደግፉና መራዘሙን በሚቃወሙ የሲቪልና ወታደራዊ አመራሮች ህወሓት ለሁለት መሰንጠቁን የገለጹት የመረጃ ምንጮች ከሲቪል አመራሮች እነ ዓለም ገብረዋህድ የሚመሩት ቡድን የፕሬዝዳንቱን የስልጣን መራዘም ሲደግፉ፣ የህወሓቱ ሊቀመንበር ዶክተር ደብረጽዮንና ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የጀነራሉን የስልጣን መራዘም እንደተቃወሙ ተነግሯል። ከወታደራዊ አመራሮች የፕሬዝዳንቱን የስልጣን መራዘም እነ ጀነራል ጆን መዲድ፣ ጀነራል ማሾ በየነ፣ ጀነራል ፍስሐ ኪዳኑ፣ ጀነራል ገብረዲላ፣ ኮሎኔል ተወልደና የትግራይ ፖሊስ አዛዥ የደገፉ ሲሆን ሌሎች ወታደራዊ አመራሮች ደግሞ የስልጣን መራዘሙን እንደተቃወሙ ተሰምቷል። ክቡራን ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። የጠቅላይ ሚኒስትር አብይ አህመድ አያናውጠንም ባይነትና ወቅታዊውን የሀገሪቱን ሁኔታ በተመለከተ የእናንተ መልከታ ምንድን ነው? ንግግሩስ በብዙዎች ዘንድ እንደሚነገረው ለድምፃዊ ቴዲ አፍሮ የተሰጠ ምላሽ ይመስላችኋል? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አጋሩን። መረጃዎችን በፍጥነትና በጥራት ለማድረስ የምናደርገውን ጥረት በመደገፍ ቪዲዮ ላይክና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛለን። በሌላ ወቅታዊ መረጃ እስከምንገናኝ ድረስን ሰላም ቆዩልን። ኢትዮጵያ ለዘላለም ትኑር።